መልስ የማያገኝ ጸሎት ምን አይነት ጸሎት ነው? ጸሎት ማለት በመጀመሪያ ምን ማለት ነው? በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የእግዚአብሔር ሰላም ከሁላችን ጋር ይሁን። መልስ የማያገኝ ጸሎት። ዛሬ እንደ እግዚአብሔር ቸርነት የምናየው መልስ የማያገኝ ጸሎት በሚል ነው። መልስ የማያገኝ ጸሎት ምን አይነት ጸሎት ነው? ጸሎት ማለት በመጀመሪያ ምን ማለት ነው? ጸለየ ካለው የግዕዝ ቃል የወጣ ሲሆን ጸሎት ማለት ልመና ማለት ነው። ልመና ማለት ደግሞ የሚለመን ማን ነው ካልን አምላካችን መድኃኒታችን ኢየሱስ ክርስቶስ ነው። የምንለምነው ደግሞ እኛ ማግኘት የማንችለውን ከኛ አቅም በላይ የሆነውን ነገር አምላካችን ቅዱስ እግዚአብሔር እንዲሰጠን በጸሎት እንጠይቀዋለን። ታዲያ ስንጠይቀው ስንለምነው መልስ የማያገኝ ጸሎት ምን አይነት ነው ካልን በዚህ በሉቃስ ወንጌል ምዕራፍ 18 ከቁጥር 9 ላይ ጀምረን ስንመለከት የአንድ ሰው ታሪክ እናገኛለን። ፈሪሳዊ የሚባል የቀራጩን በኋላ እናየዋለን። ፈሪሳዊው ወደ አምላክ ወደ እግዚአብሔር ለመጸለይ ቀረበ። ቀርቦ አስራት አወጣለሁ አለ። አስራት ማውጣቱ ጥሩ ነው። ከሳምንት 2 ቀን እጾማለሁ አለ። በአይሁዳውያን ባህል እሁድና ማክሰኞን አንድም ብለው አባቶቻችን ማክሰኞና ሐሙስን ይጾሙ ነበረ ከሳምንት 2 ቀን። ስለዚህ ከሳምንት 2 ቀን እጾማለሁ አለ። እየጸለየ ነው። ይህን ካለ በኋላ ጓደኛው ቀራጩ ደግሞ ይጸልይ ነበርና አምላኬ ሆይ እንደዚህ ቀራጭ ስላላደረከኝ አመሰግንሃለሁ አለ። ይህ ሰው ምን እያደረገ ነው? ራሱን ከፍ እያደረገ ራሱ ጿሚ እንደሆነ ራሱ አስራት የሚያወጣ እንደሆነ በከንቱ ውዳሴ ተጠልፎ የወደቀ ነው ማለት ነው። ስለዚህ ይህን ጸሎት እግዚአብሔር ተቀብሎታል ወይ? አልተቀበለው። አንደኛ ራሱን ጻድቅ ስላደረገ እንዲህ ይላል ዳዊት በመዝሙር 13 በቅንፍ 14 ላይ ቁጥር 3 ላይ ሁሉ አመፁ በአንድነትም ረከሱ ኃጢአትንም አደረጉ ይላል። ሁሉ ረከሱ፣ ሁሉ በደሉ። በደለኛ መሆኑን ኃጢአተኛ መሆኑን ረስቷል ማለት ነው። እኔ ጻድቅ ነኝ፣ እኔ መልካም ሰው ነኝ፣ እኔ ጾማለሁ፣ እኔ አስራት አወጣለሁ ማውጣቱ ጥሩ ነው እያለ ለከንቱ ውዳሴ ያደረገው ይሄ ሰው የዚህ ሰው ጸሎት ተቀባይነትን አላገኘም። ዮሐንስን በመልእክቱ አንደኛ ዮሐንስ ምዕራፍ 1 ከቁጥር 7 ላይ እንዲህ የሚል ቃል አለ። ኃጢአት የለብንም ብንል እኛ ራሳችንን እናታልላለን፣ በእኛም መካከል እውነት የለም ይላል። ልብ በሉ። እኔ ጻድቅ ነኝ፣ እኔ ኃጢአት የለብኝም፣ እኔ በደል የለብኝም፣ እኔ ትክክለኛ ሰው ነኝ ካልን ራሳችንን ዋሽተናል፣ እውነትም በእኛ መካከል የለም ማለት ነው። ስለዚህ እኔ ኃጢአተኛ ነኝ ማለት ሲገባው እኔ ጻድቅ ነኝ ስላለ ይህ አይነት ጸሎት መልስ ያገኝ። ሌላው ህሊናን ሳይሰበስብ በልማድ ብቻ የምንጸልይ ከሆነ አንድ የልባችን እውነት ነው። የሰው ልብ ከባድ ነው፣ አይሰበሰብም። በተለይ የጸሎት መጽሐፉን ስንዘረጋ መዝሙረ ዳዊቱን ስንዘረጋ ወደ አምላካችን ወደ እግዚአብሔር ለመገናኘት ስንጀምር ሰይጣን መረቡን ይዘረጋል። ሰይጣን ወደ አምላካችን ወደ እግዚአብሔር እንዳንቀርብ ሊያደርገን ብዙ ይጥራል። ልቦናችን ይበታትነዋል። አንዴ ወደ ቤት አንዴ ወዳልሆነ ቦታ ይወስደዋል። ይህን እያደረገ ሲበታትነን እኛ አምላካችን ሆይ እባክህ ልቦናዬን መልስ ሳንል ዝም ብለን በተለምዶ አንደበታችን ብቻ የሚያነመንብ ከሆነ ስንጸልይ ልባችንና አንደበታችን መገናኘት አለበት። አንደበታችን ከንፈራችን የሚናገረውን ልባችን ማዳመጥ፣ ውስጣዊ ጆሮአችን መስማት መቻል አለበት ማለት ነው። ይሄ ካልሆነ ከባድ ነው። ሌላው ከቂምና ከበቀል ነፃ ሳንሆን የምንጸልይ ከሆነ ተቀባይነት የለውም። ቂም ይዘን በቀል ይዘን ክፋተኞች ሁነን ተንኮለኞች ሁነን ከተንኮል የሚነጻ የለም። አልቦ ንጹሕ በቅድሜከ በፊትህ ንጹሕ የለም
እውነት ነው፣ እግዚአብሔር ብቻ ነው ንጹሕ ባህሪ። ነገር ግን ኃጢአተኛ መሆናችንን ሳናምን የምንጸልይ ከሆነ ማለት ነው። ሌላው ስለ ሰው ጥፋት የምንጸልይ ከሆነ ይህ ማለት ነው መጥተን አምላኬ ሆይ ቅዱስ እግዚአብሔር ሆይ የገሌን ነገር ካላሳየኸኝ፣ የገሊትን ነገር ካላሳየኸኝ እያለን የምንጸልይ ከሆነ እግዚአብሔር ይህን ጸሎት አይቀበልንም። ሌላው ለሰው ጸሎተኛ መስለን ለመታየት ሰው ይጸልያሉ፣ ጎበዞች ናቸው፣ ጎበዝ ነው፣ ጸሎተኛ ነው እንዲለን የምንጸልይ ከሆነ ይህ ጸሎት መልስ የማያገኝ ጸሎት ነው። ሌላው መልስ የማያገኘውን ጸሎት ካየን መልስ የሚያገኘው ጸሎት የትኛው ነው? አስተውሉ። መልስ የሚያገኘው ጸሎት ቀራጩን እዛው ጋር እናያለን። የሉቃስ ወንጌል ምዕራፍ 18 እዛው ቁጥር 9 ላይ ቀራጩ ወደ አምላኩ ወደ እግዚአብሔር ቀረበ፣ አምላኬ ሆይ አለ ኃጢአተኛ ነኝ አለ። አያችሁ፣ መዝሙረ ዳዊት የተናገረውን ዮሐንስም በመልእክቱ ያስቀመጠውን ተናገረ። ሁሉ አመጹ ያለውን አመፀኛ ነኝ፣ ከአመፀኞቹ መካከል፣ ከጥፋተኞቹ መካከል፣ ከበደለኞቹ መካከል ካንተ በክፉ ሐሳብ በክፉ ሥራ ከተለዩት መካከል አንዱ እኔ ነኝ አለ። ኃጢአት በሶስት መንገድ ይሰራል፣ በማሰብ፣ በመናገር፣ በመስራት። በእነኛ ኃጢአትን ሰርቻለሁ አለ። ወደ ቅዱስ መቅደስህ መቅረብ አይቻለኝም አለ። ራቀ። ዓይኔን እንኳን ወደ አንተ ማንሳት የማይገባኝ በደለኛ ነኝ አለ። እንደዚህ ብሎ ሲጸልይ ከዚያ ይልቅ ይሄኛው ጻድቅ ሆኖ ወደ ቤቱ ተመለሰ። አያችሁ፣ መልስ የሚያገኝ ጸሎት፣ ራስን መውቀስ፣ ወደ ራስ መመለስ፣ ወደ ተቀደሰው ቦታ መግባት የማይቻለኝ ነኝ። እሱ ብቻ አይደለም፣ ለዚች ቀን፣ ለዚች ዕለት፣ ለዚች ሰዓት መድረስ የማይገባኝ ነኝ። ማን ነው ያደረሰኝ? ያንተ ቸርነት። ማን ነው የጠበቀኝ? ያንተ ደግነት። ማን ነው ያልተለየኝ? እኔ በኃጢአቴ ስለይህ፣ አንተ ግን ሳትለየኝ ለዚች ዕለት ስላደረስከኝ አመሰግናለሁ። ግን እኔ መድረስ የማይገባኝ ነኝ ያለ መልካም ሰው ነው ማለት ነው። ሌላው ኃጢአታችንን በማመን ማመን፣ ኃጢአታችን በደላችንን፣ ኃጢአተኛ ነኝ፣ በደለኛ ነኝ፣ ክፋተኛ ነኝ ማለት ነው። ራሳችንን ዝቅ በማድረግ ዘአታተ ርእሶ ይትሊአል ዘአልዓለ ርእሶ ይትያት። ራሱን ከፍ ከፍ የሚያደርግ ዝቅ ነው የሚለው። ራሱን ዝቅ የሚያደርግ በመድኃኔዓለም ዘንድ ከፍ ይላል። ራስን ዝቅ ማድረግ፣ ጎንበስ ብለን ለአምላካችን ለእግዚአብሔር መስገድ፣ የተሰበረ ልቦና ሲኖረን ማለት ነው። ይሄ መልስ የሚያገኝ ጸሎት ነው። ሌላው በመንፈስ ሆነን፣ በሰቂለ ሕሊና ሆነን፣ በአንቃይዶ አዕይንት ሆነን ወደ እግዚአብሔር ስንጸልይ አምላካችን ቅዱስ እግዚአብሔር ለጸሎታችን መልስ ይሰጣናል። ሌላው የበደልናቸውን ክሰን፣ ልብ በሉ፣ የበደልናቸውን ሰዎች ክሰን፣ የበደሉንን ደግሞ ይቅርታ አድርገንላቸው። አያችሁ፣ ክርስቶስ በድለነው ነው ይቅርታ ያደረገልን። ክርስትና ይሄ ነው። በድሎን፣ ወግቶን፣ ፈትኖን፣ መጣል ከሌለበት ቦታ ጥሎን፣ ነገር ግን ይቅርታ አድርጌልሃለሁ ስንለው ይህ ጸሎት መልስ የሚያገኝ ነው። ሌላው ከሁሉ ርቀን እውነተኞች ሆነን ከጸለይን፣ ከሁሉ ርቀን ማለት ከክፋት፣ ከቂም፣ ከበቀል ርቀን ከጸለይን አምላካችን ቅዱስ እግዚአብሔር ቅሩብ እግዚአብሔር ለየዋሃን ልቦናቸው ንጹሕ ለሆኑ ሰዎች እግዚአብሔር ቅርብ ነው፣ ይሰማናል። ዘአይንኑ ዘፈጠራው ለዓይን ኢይሬኢኑ ወዘፈጠራው ለእዝን ኢይሰምዕኑ። ነቢይ እግዚአብሔር ዳዊት ዓይንን የፈጠረ እግዚአብሔር አያይምን? ጆሮንስ የፈጠረ እግዚአብሔር አይሰማምን? እንዳለ የእኛን ጸሎት ይሰማል እግዚአብሔር። ለጸሎታችንም መልስ ለመስጠት ሁልጊዜ ዝግጁ ነው እግዚአብሔር። ሌላው በዚህ የያዕቆብ መልእክት ምዕራፍ 5 ከቁጥር 16 ላይ የጻድቅ ሰው ጸሎት በሥራዋ እጅግ ኃይልን ታደርጋለች ተብሎ ተጽፏል። ኤልያስን አስታውሱ። ኤልያስ እንደኛ ሰው ነው አለ ያዕቆብ፣ ግን ጸለየ ወደ እግዚአብሔር ወደ አምላኩ፣ ከቂም፣ ከበቀል፣ ከክፋት፣ ከብዙ ነገር ከመጥፎ ነገር ርቆ ማለት ነው። ሰማዩን 3 ዓመታት ከ6 ወር ዘጋ። አንደኛ መጽሐፈ ነገሥት ምዕራፍ 18 ተመልከቱት። በኤልዛቤል በአካብ ምክንያት፣ በኃጢአተኞች ምክንያት ጸለየ። በመጨረሻ ደግሞ መለሰና ጸለየ፣ የዘጋውን ሰማይ ከፈተ። አያችሁ ጸሎት። እግዚአብሔር ቤተሰቦች እየጸለይን
ጸሎታችን መልስ አላገኝ ያለው ጉለቱ ከኛ እንደሆነ እንድናውቅ ነው። ስለዚህ እግዚአብሔርማ የኛን ጸሎት ለመስማት ለኛ ጸሎት ለምንጠይቀው ጥያቄ መልስ ለመስጠት ዝግጁ ነውና መልስ ከማያገኝ ጸሎት ርቀን መልስ የሚያገኘውን ጸሎት ጸልየን አምላካችን ቅዱስ እግዚአብሔር መሐሪ ነውና በምህረቱ ኤልያስን የሰማ አባቶቻችን ነቢያትን የሰማ ጻድቃንን የሰማ ሰማዕታትን የሰማ ቅዱሳኑን በሙሉ የሰማ ዛሬ እኔና እናንተን ለመስማት ዝግጁ ነውና ክፉ የሆነውን ነገር አርቀን አስወግደን መልካም የሆነውን ነገር አቅርበን ጥሩ ነገር እያሰብን ጸልየን ለሀገራችንም ለዓለማችንም ለቤተ ክርስቲያናችንም የሚጠቅም ጸሎት ጸልየን የሚጠቅመውን እግዚአብሔር ከኛ በላይ ለኛ ያውቃልና የሰላም አምላክ የሰላም ንጉሥ ኢየሱስ ክርስቶስ ሰላሙን ያድለን። መልስ የሚያገኝ ጸሎት ራስን ዝቅ በማድረግ ነው። እግዚአብሔር ራሳችን ዝቅ አድርገን እሱ ከፍ ያድርገን። ይቆየ